ወደ መጀመሪያው መረጃችን ስንወስዳችሁ በመተማ ሱዳን ምሽቱን ጀምሮ ከባድ ውጊያ እንደነበር የደረሰን መረጃ ያመለክታል። በሱዳን መሽጎ የሚገኘው ሳምሪ በመባል የሚታወቀው የህወሓት ቡድን በመተማ በኩል በተለያዩ አቅጣጫዎች ውጊያ ከፍቶ ነበር። ከትላንት ቀን ጀምሮ እስከ ሌሊት ድረስ ጥቃት ከፍቶ የነበረ ቢሆንም በዋናነት በአማራ ልዩ ኃይል አከርካሪውን ተመትቶ ተመልሷል። በርካታ ተዋጊዎቹም ተገድለዋል። ከሳምሪ ቡድን ጋር የቅማንት ጽንፈኛ ተዋጊዎችና የጉሙዝ ታጣቂዎች አብረው እንደነበሩ ተነግሯል። አማራ ልዩ ኃይል ከመከላከያ ሰራዊት ጋር በመተባበር ይህ ቡድን የሞከረውን ወረራ ሙሉ ለሙሉ መክቶታል። በገዳሪፍ የቀይ ጨረቃ ማህበር በኢትዮጵያ ወታደር የተገደለው 11 ታጣቂዎችን አስክሬን አንስቶ መቅበሩን አስታውቋል። የግዛቲቱ ቀይ ጨረቃ ወይም ቀይ መስቀል ማህበር ባወጣው ዘገባ ከሱዳን በኩል ወደ ኢትዮጵያ አቋርጠው በመግባት ላይ ያሉ ፈንጅን ጨምሮ የተለያዩ መሳሪያ ያላቸው ኢትዮጵያውያን ታጣቂዎች ከኢትዮጵያ ድንበር በተተኮሰ ጥይት ተመተው 11 ሰዎች መሞታቸውን ዘግቧል። 10 ክላሽ፣ 3 ድሽቃና ሌሎችም በርካታ የጦር መሳሪያዎችን አማራ ልዩ ኃይልና መከላከያ ማርከዋል። ሳምሪ የሚል መለያ ስም ያለው የቅማንትና የቤኒሻንጉል የህወሓት ታጣቂዎች ጥምረት በገዳሪፍ ድንበር በተደጋጋሚ ጊዜ ለመግባት ሲሞክሩ በመከላከያ ሰራዊትና በአማራ ልዩ ኃይል የመደምሰስ ዕጣ ፈንታ እየገጠማቸው አንድም ጊዜ ህልማቸው ሳይሳካ ቀርቷል። ይህ ለ9ኛ ጊዜ መግባት ሙከራቸው ቢሆንም ዛሬም አልተሳካላቸውም። የአማራ ልዩ ኃይልና መከላከያ ይህን ቡድን እያሳደዱት የነበረ ቢሆንም የሱዳን ጦር የሉዓላዊ ግዛቴን ማለፍ አትችሉም በማለቱ ወደ ኋላ እንደተመለሱ ተነግሯል። አሁንም ብዛት ያለው የህወሓት ኃይል በሱዳን በረሃ እንደሚገኝ ተነግሯል። ምርኮኞቹ እንደሚሉት ከሆነ እስከ 8000 የሚደርስ የሳምሪ ቡድን ከነትጥቁ በሱዳን በረሃ እየተጠባበቀ ይገኛል። ይሁን እንጂ ይህ የሳምሪ ቡድን በመተማ በኩል ሰብሮ ወደ አማራ ክልል ለመግባት የሚያደርገው ጥረት ከንቱ እንደሆነበት በተደጋጋሚ እየተመለከትነው ነው። ብዙ ጊዜ ሰብሮ ለመግባት ቢሞክርም አንድም ጊዜ ሳይሳካለት የመጣው ግማሹ እየተገደለ እየተመለሰ ነው። በአሁኑ ሰዓት በመተማ በኩል በርካታ የአማራ ልዩ ኃይልና መከላከያ ሰራዊት የገባ ሲሆን መንገዶች ሁሉ ተዘግተዋል። በሌላ መረጃ በሰቆጣ የከፋ ረሃብ ተከስቷል። ህፃናት በከፍተኛ ረሃብ ተጎድተዋል። ረሃቡ የ77ቱን ጊዜ የሚያስታውስ ነው እየተባለ ነው። ህፃናት ምን ያህል በምግብ እጦት እንደቀጨጩ ማንም አይቶ የሚያውቀው ነው። ከሰሞኑ በማህበራዊ ሚዲያ ፎቶአቸው ሲዘዋወር የነበሩት የተራቡ ህፃናት ሁሉም ሆስፒታል እንደገቡ ተነግሯል። 70 ሺህ ገደማ ለሚሆነው የዋግምራ ተፈናቃይ አስፈላጊውን እርዳታ ለማቅረብ አስቸጋሪ ሆኗል። ህዝቡን ከከፋ ረሃብ ለመታደግም ርብርብ እንደሚያስፈልግ ተነግሯል። በሌላ በኩል ከሰቆጣ ጋር በተያያዘ ህወሓት ያልተቆጣጠረው ሰቆጣ ከተማን ብቻ ነው ተብሏል። በርካታ የዋጋ አካባቢዎች በህወሓት እጅ ስር ይገኛሉ የተባለ ቢሆንም ምንም አይነት የተኩስ ድምጽ እንደማይሰማ ከቦታው የደረሰን መረጃ ያመለክታል። ህወሓት አበርገሌንና ዝቋላን ጨምሮ በርካታ ወረዳዎችን ይዞ አሁንም ህዝብ እያሰቃየና እያፈናቀለ እንደሆነ መረጃዎች ያመለክታሉ። በተመሳሳይ ህወሓት በአፋር የሚያደርገውን ጥቃት እንደቀጠለ ነው። በተለይም በኤረብቲ ግንባር በንጹሃን ላይ ከባድ ጥቃት እየፈጸመ ይገኛል። ወደ ሁለተኛው መረጃችን ስንወስዳችሁ ህወሓት ወደ ትግራይ እርዳታ እንዳይገባ ከለከለ። እርዳታ ጭነው ወደ ትግራይ ሊገቡ በነበሩ የጭነት ተሽከርካሪዎች ላይም ከባድ ተኩስ ከፈተ። ህወሓት ወደ ትግራይ እህልና ነዳጅ ጭነው ሲጓዙ የነበሩ ተሽከርካሪዎች ላይ ተኩስ ከፈተ። ተሽከርካሪዎቹም ከነጫኑት ነዳጅና የምግብ እህል የትግራይ ጉዟቸውን አቋርጠው ወደ መጡበት ተመለሱ። በዚሁ ዙሪያ ለቢቢሲ ማብራሪያ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ መንግስት የትግራይ ህዝብ የገጠመውን ችግር ለመታደግ ባለፈው ሳምንት በአፋር ሰመራ በኩል ከ20 በላይ ነዳጅና የምግብ እህል የጫኑ ተሽከርካሪዎች ከሰመራ ወደ ትግራይ እንዲገቡ ለማድረግ እንቅስቃሴ ተጀምሮ ነበር። እንደ ዶክተር ለገሰ ቱሉ ገለጻ ይሁንና ህወሓት ተሽከርካሪዎቹ በጉዞ ላይ እንዳሉ በአፋር በረሃ ላይ ከባድ ተኩስ ማድረጉ ተሽከርካሪዎቹ የጀመሩትን ጉዞ አቋርጠው ወደ ተነሱበት መመለስ ግድ ሆኖባቸዋል። መንግስት በአሁኑ ሰዓት በትግራይ ያለውን የምግብና የነዳጅ አቅርቦት ችግር በተወሰነ ደረጃም ቢሆን ለማቃለል በየቀኑ 40 ተሽከርካሪዎች ወደ ትግራይ እንዲጓዙ ማድረግ የሚገባ መሆኑን ገልጾም ነበር። ይሁንና ገና ከጅምሩ ምክንያቱ ግልጽ ባልሆነ ሁኔታ ህወሓት 20 የእርዳታ ምግብ እንዲሁም 3 ነዳጅ የጫኑ ተሽከርካሪዎች ወደ ትግራይ እንዳይገቡ እክል የፈጠረ መሆኑን የኮሚኒኬሽን አገልግሎት ሚኒስትሩ ለቢቢሲ በሰጡት ማብራሪያ አስታውቀዋል። የመንግስት ኮሚኒኬሽን ኃላፊው ለቢቢሲ እንደተናገሩት ከረጅም ጊዜ በኋላ ባለፈው ሳምንት ተሽከርካሪዎቹ ወደ ትግራይ እንዲጓዙ የተደረገው የህወሓት ታጣቂዎች በሀገር መከላከያ ሰራዊትና በአፋር ክልል ኃይሎች ስለተዳከሙ መንገዱን ሊከፍቱ ይችላሉ የሚል ተስፋ ስለነበረ ነው። ምግብና ነዳጅ የጫኑ ተሽከርካሪዎች ሐሙስ ዕለት ወደ መቀለ ጉዞ ጀምረው እንደነበር ያስታወቁት ዶክተር ለገሰ አብዓላ መቀለ ኮሪደር በሚባለው መስመር ላይ የተወሰኑ ኪሎ ሜትሮች ከሄዱ በኋላ ተኩስ ስለተከፈተባቸው ለመመለስ መገደዳቸውን ገልጸዋል። ዶክተር ለገሰ በዚሁ ለቢቢሲ በሰጡት ማብራሪያ ህወሓት በተደጋጋሚ መንገድ በመዝጋት ወደ ክልሉ እርዳታ እንዳይገባ ያደርጋል በማለት የከሰሱ ሲሆን አክለውም በሌላ በኩል ደግሞ የትግራይ ህዝብ የእርዳታ አቅርቦት ስላላገኘ በረሃብ አደጋ ላይ ነው በማለት ክስ ያሰማሉ ብለዋል።
የዩክሬን መረጃ የራሻ ጦር ያልተጠበቀ እንቅስቃሴ አስግቷል። የኬሚካል መሳሪያ ይጠቀማል ተብሎ ተፈርቷል። የራሻ ወታደሮች ከብዙ የዩክሬን ግዛቶች ለቀው ወደ ኋላ እየተንቀሳቀሱ ነው ተብሏል። ታዲያ ይሄ ወደ ኋላ የማፈግፈግ እንቅስቃሴ በጦርነት የመሸነፍ ሳይሆን ሌላ ቀውስ እየመጣ ለመሆኑ ፍንጭ የሰጠ ነው ተብሏል። የራሻ ኃይሎች ከያዟቸው ስፍራዎች ወደ ኋላ ለቀው እየተንቀሳቀሱ ከመሆኑ አንጻር ሰው ጨራሽ አውዳሚ የኬሚካል ጦር መሳሪያ ከራሻ ይተኮሳል ሲባል ከፍተኛ ስጋት አድሯል። ከሰሞኑ አሜሪካን ጨምሮ የአውሮፓ ሀገራት ባለስልጣናት ራሻ የኬሚካል ጦር መሳሪያ ልትጠቀም መሆኗን የደህንነት መረጃ አለን ሲሉ እየተደመጡ ነው። ፕሬዝዳንት ጆ ባይደንም ፑቲን በዚህ ጦርነት መድረስ የሚችልበት ግድግዳ ጋር ደርሷል፣ ማለፍ አይችልም፣ ስለሆነም የኬሚካል ጦር መሳሪያ በዩክሬን ለመተኮስ አቅዷል ሲሉ ተናግረው ነበር። ከሰሞኑ የዩክሬኗን ዋና ከተማ የመያዝ የራሻ ጥቃት መቀልበሱንና ባለፉት 24 ሰዓታት ኪየቭና አካባቢዋ በዩክሬን ወታደሮች እጅ መግባቱን የራሻ ጦር ወደ ኋላ ማፈግፈጉ እየተዘገበ ነው። ታዲያ የራሻ የብቀላ ይሁን ቀጣይ እርምጃ ኬሚካል መሳሪያ ትጠቀማለች ሲባል ከፍተኛ ስጋት ተፈጥሯል። ይሄ በምዕራባውያኑ የሚደረግ ሌላኛው ጸረ ራሻ ፕሮፓጋንዳም ይሆናል። የራሻ መንግስት ኃላፊነት የሚሰማው ነው ሲሉም የክሬምሊን ሰዎች ነገሩን አጣጥለውታል። በሌላ መረጃ አሜሪካ የራሻን መሳሪያ ለዩክሬን ሰጠች። ራሻ ሰራሽ አየር መቃወሚያ ለዩክሬን ተበረከተ። ዩክሬን በስተመጨረሻ የጠየቀችው የለመነችው እየሆነ ነው። አሁን ላይ ሁለት የአየር መከላከያ ስርዓቶች ዩክሬን እጅ ላይ ሊገቡ ነው። አንደኛው ሰሞኑን የተነገረው የስሎቫኪያው ኤስ-300 የአየር መከላከያ ሚሳኤል ስርዓት ሲሆን አሁን ደግሞ የአሜሪካ መከላከያ መስሪያ ቤት ፔንታጎን ከራሻ የተሰረቁ ጸረ አውሮፕላን መከላከያዎችን ለዩክሬን ሊሰጥ መሆኑ ተሰምቷል። ጠላትን በጠላት መሳሪያ ማጥፋት ብለውታል ይህንን ሐሳብ። አሜሪካ መሳሪያውን በሚስጥር እጇ እንዳስገባች የተነገረ ሲሆን በሚስጥር ለዩክሬን ይሰጣል የተባለው የራሻ አጭር ርቀት ጸረ አውሮፕላን መከላከያ መኪና ከነ መሳሪያው ነው ሲል የዎል ስትሪት ጆርናል ባወጣው መረጃ አስነብቧል። አሜሪካ ይህንን መሳሪያ ከ10 ዓመት በፊት በድብቅ ከራሻ ወስዳ በእጇ ያስገባችው ነው ብሏል የመረጃው ምንጭ። ያን የአሜሪካ መከላከያ ፔንታጎን የራሻን ቴክኖሎጂ ለማጥናት በቴክኖሎጂ ሽቅድድሙ ቀደምት ለመሆን ሲል ያሰረቀው ነው። ፔንታጎን ታዲያ መሳሪያውን ለዩክሬን መስጠት ሐሳብ ብቻ በማመን የተሰረቀ በሚለው ላይ መልስ ከመስጠት ተቆጥቧል። መሳሪያው SA-8 የተሰኘ ሲሆን ራሻኖች ግን 9K33 ኦሳ ብለው ይጠሩታል። ይሄ መሳሪያ በ30 ኪሎ ሜትር ውስጥ የሚገኝ ማንኛውንም አውሮፕላንና ሚሳኤል መጥቶ የሚጥል የራሻ ቀደምት የአየር መከላከያ ስርዓት አንዱ መሆኑ ተነግሯል። በተለይም ዝቅ ብለው የሚበሩ ሄሊኮፕተሮች የጦር ጀቶችን እንዲመታ ታስቦ የተሰራ ነው። ይሄ ከራሻ የተዘረፈ መሳሪያ አሁን ለዩክሬን ይሰጣል ተብሏል። ወታደራዊ ባለሙያዎች ግን አሜሪካ ለዩክሬን ዘመነኛና ለጦርነቱ የሚመጥን መሳሪያ ከመስጠት ይልቅ ይሄ ቀልድ ጨዋታ ነው ሲሉ ተችተዋታል። በተያያዘ መረጃ 25 የራሻ ጦር ሰርጎ ገብ ኮማንዶ በዩክሬን ተያዙ። ዜሌንስኪም ከሌላ የግድያ ሙከራ ተርፏል ተባለ። 25 ከፍተኛ ስልጠና ያላቸው የራሻ ሰርጎ ገብ ገዳይ ወታደሮች በዩክሬን ኪየቭ ከተማ መያዛቸውን የዩክሬን መከላከያ አሳውቋል። ፕሬዝዳንቱን ዜሌንስኪን ለመግደል ታስበው የመጡ ናቸው ተብሏል።